በጣም ኃያል ነው፣ አይማልም። እውነት ካለሽ ግን አያስፈራም። በእምነት አትደበቂ። ምንም መማማል አያስፈልግም። መድኃኒት እንዴት እንዳጠጣችኝ እሷን ከፈችልኝ። አንቺ ልትደብቂ ለምን እንደፈለግሽ አይዶን ነው። እምነት እኔና እሱ ክርስቲያን አይደለንም ወይ? ይህን ካላደረግሽልኝ በጣም አመሰግናለሁ። ይህ ከወንጀል ከምንም እንትን የሚለን አይደለም። ሀቡዬ የምትረጂኝ ከሆነ ሶሻል ሚዲያ ብቻ መተውሽ አይደለም። ህዝቡ በተሰበሰበበት አንድ ነገር ልንገርሽ። እኔ ሀቢባ ምን ይሄ ድራማ ስለሰራሽ የምፈራ መስሎሽ ከሆነ በጣም ሀቅ ካለሽ ይኸውልሽ እኮ ከማንም ጋር ብትጣይ ማለት ነው። ሀቅ ካለሽ ከጎንሽ ይቆማል። ሀቅ ከሌለሽ ግን ማንም ብትውኝ ምንም በሃይማኖት ይኸውልሽ ልንገርሽ አይደለ አንድ ነገር በሃይማኖት ብትደበቂ በብሔር ብትደበቂ እኔን ሀቢባን አታስፈራሪኝም። ፍትሃዊ ሁኚ የለመለ ድብን አድርጌ ፍትሃዊ ነኝ። ድብን የዛለት ይኸውልሽ ስላለቀሽ ብቻ እሱ ማስረጃውን ሳያመጣ ድራማ ስለሰራሽ ህዝቡ እንባሽን አይቶ ሀቢባ ማስረጃ የላትም እንጂ ልንገርሽ ማስረጃ የላትም እንጂ እንትን በይ ፍትሃዊ ሁኚ ይወቃላት ብለውኝ በነጋታው እህቱ መታ ልንገርሽ በነጋታው እህቱ መታ ውሸቴን ነው ብላ ይቅርታ ስጠይቅ እኔን ላይ ነበር የሚፈርዱብኝ። እኔ ሚዛናዊ ባልሆን ያለ መረጃ አልሰማም ባልን ኖሮ ገባሽ አይደል? አንቺ ግን ይኸውልሽ ካፈርኩ አይመልሰኝ ነሽ። አሁንም ሌላ ቪዲዮ አለ ቮይስ አለ የሚከፈት እዚህ ጋር ሞር ነገሩ እየከረረ የበለጠ በራስሽ እያፈርሽ ከምትሄጂ ጉዳዩን ባጭሩ ቀጥተሽ ይቅርታ አጥፍቻለሁ። ሰው እኮ ነሽ አንቺ መልአክ ነሽ እንዴ ማታጠፊው ሰው ነሽ። አጠፊ ተሰማሽኝ አልኩት። አንደርስታንድ አድርጊኝ ስሚኝ። በምንም ልደበቅ አይደለም። እውነት ስላለኝ ነው እየነገርኩሽ ያለሁት አይደለም ወይስ ብዙ ነገር አድርጎ አስቀምጦ ሊሆን ይችላል። ተናግሬያለሁ። ብዙ ቮይስ አድርጎ ተቀምጦ ሊሆን ይችላል። እኔ ግን እውነት አለኝ። እውነት ስላለኝ እውነትን ደብቄ በቤተ ክርስቲያን ብዬ አልደበቅም። እውነት ግን እውነት ስለሆነ አባቶች ይፍቱልን። የኔና የሱን ጉዳይ ቤተ ክርስቲያን ትፍታ። እሺ አንቺ ከህዝብ ትበልጫለሽ። እሺ ምን እንድልህ የፈለጋችሁ? አንብብ የአማርኛውን ህዝቡ እየጻፈ ያለውን አንዴ ጎንበስ ብለሽ ኮመንቱን አንብብ። ህዝቡ ምን እያለ ነው? ኮመንት እዚህ ጋር ምን ይላል? አማርኛው ህዝቡ የሚጽፈው ምን ይላል? አሁን ምን ብዬ አንብቢው አንብቢው ጽሁፉን ብቻ ማንበብ ብቻ ይቆና አንብቢው። ምን አለ? ያየ ነው 430 አይምልም። ሃይማኖት የሃይማኖት ጉዳይ አይደለም ጉዳዩ። ይሄ ሶሻል ሚዲያ ላይ ነው። ይሄ እንማማል ማለት በሃይማኖት መደበቅ ነው። ገባሽ? የልብን አድርሰው በሃይማኖት መደበቅ፣ የልብን አድርሰው በብሔር መደበቅ። ራስሽን ችለሽ በሁለት እግርሽ ቆመሽ ተጋፈጪ ጉዳዩን። በቃ አጥፍተሽ ከሆነ አጥፍቻለሁ ይቅርታ፣ አላጠፋው የምትይ ከሆነ ማስረጃ ማምጣት። ታክሲ ሲምፕል እኮ ነው ጉዳዩ። የሰው ማስረጃ እኮ አይሆንም ስላልሽ እንጂ የሰው ማስረጃ ነበረ እንጂ የሰው ማስረጃማ አመጣሽ እኮ እህቱን አመጣሽ እና የሰው ማስረጃ ይኸውልሽ፣ የሰው ማስረጃ እህቱን አምጥተሽ የገዛ እህቱን የእናቱን ልጅ ማስረጃ አምጥተሽ በነጋታው መታ እኔ ዋሽቼ ነው በይ ተብዬ ነው ብላ እኮ አለች። ይኸውልሽ የሰው ማስረጃ እንዲህ ነው። ዛሬ መጥቶ ይመሰክርና ነገ መጥቶ ተገድጄ ነው ይላል። የዶክመንት ማስረጃ የሰነድ መናገር ለምፈልገው ማለት ነው። ችግር የለውም መናገር የምፈልገው ሀቢባ እውነት አለኝ። እግዚአብሔር የኔና የፍቅርን ያሳለፈውን እውነት ለሱ ክፉ አድርጌ ከሆን ፈጣሪ የስራዬን ይስጠኝ፣ በልጆቼም ላገኘው እሱም እግዚአብሔር ታምሩን አሳይቶኝ በልጆቹም ያገኘው ለሱም ታምሩን እንዲያሳየኝ ለመድኃኒዓለም እሰጠዋለሁ። ለፍቅር እንደዚህ የሆንኩ ሳይሆን ብዙ መከራ ያየውበት ብዙ ችግር ያየው። አሁን ሌላ ነገር እንዲወራ አይደለም እባክሽን። በቃ ሌላ በሚገባ ስሜን አጥፍተሽዋል እኮ። አሁን ሌላ ተጨማሪ ስሜን ለምን ታጠፊዋለሽ? በቃ አንቺ ቪዛ ልካሽ ከማምጣት ውጭ ሌላ የሆንሽልኝ ነገር የለም። እኔ ህይወትሽን እንድትቀይሪ ብዙ ነገር አድርጌልሻለሁ። ብዙ ማስረጃ የሰው ማስረጃ ስለማይሆን ነው እንጂ ወሰድሽብኝ ብርም ታውቂዋለሽ። በቃ አሁን የተጠየቅሽውን ብቻ መልሽ እባክሽ። ወስጄ ከሆነ አልኩህ አንዴ እኔ ላውራ አይደል? ወስጄ ከሆነ አልኩሽ ለእግዚአብሔር ስጡት ብለሻል አይደል? በቀደም አንቺ ለእግዚአብሔር ሰጥቼዋለሁ። አዎ ማስረጃ የሌለው ነገር ለእግዚአብሔር ነው የሚሰጠው። ማስረጃ የሌለው ነገር የሰው ልጅ ተፈጣሪ ይሰጣል። ማስረጃ ከሌለሽ ምን ብለሽ ትከራከሪያለሽ? ችግር የለውም ካላችሁ የኢትዮጵያ ሕዝብ በሙሉ ይቅርታ ለሚገባ ወይስ ሰርቻለሁ፣ ይቅርታ ሰርቻለሁ። ይኸውልሽ ስላጠፋሁኝ ስላስቀየምኳችሁ ይቅርታ፣ ስላደረኩት ነገር ሁሉ ይቅርታ ብለሽ
ከህዝቡ ጋር ሰላም ፈጥረሽ ስራሽን ብትሰሪ ይሻልሻል። እንዴት እንድልህ የፈለገው ማለት ያለብሽ ስላስቀየምኳችሁ ይቅርታ አይደል? ስህተት ሰርቻለሁ፣ ለሁሉም ነገር ይቅርታ። ስህተት ሰርቻለሁ። በቃ ይችን ቃል ተጠቅማችሁ ስህተት የሰራሁት ይህ ቮይስ በእኔ አንደበት መውጣት አልነበረበትም። ጸያፍ ነው። ህዝቡን ሙሉ የኢትዮጵያ ህዝብ ይቅርታ ከማለት ውጪ ሌላ ምንም ልል አልችልም። ህዝቡን ይቅርታ። እኔ እናንተን ግን ፈጣሪ የላይኛው ፍርድ እንዲፈርደን እፈልጋለሁ። ሀቢባ ይቅር በይ። ይቅርታ ከዚህ ጋር ዘግቻለሁ። እኔ እናንተን ፈጣሪ ድንግል ማርያም እውነቷን ታሳየኝ። ሌላ ምንም አልልም። እግዚአብሔር ለአንተ እኔ ክፉ ከሆንኩኝ መድኃኒዓለም እውነቱን ያሳየኝ፣ ለአንተም ያሳየኝ። ሌላ ምንም አልልም። ዘመናዊ እንዳትወጪ አንድ ደቂቃ አዳምጪ። እንዳትወጪ አንድ ደቂቃ አዳምጪ። አይገባኝም። አንድ ደቂቃው ዘመናዊ ቀጥልሽ። አይገባኝም። ፍቅር አይገባኝም። እኔ ዘመናዊ አዳምጪ። እኔ እየታገስኩሽ ያለሁት አትመውጪ። ለምንድን ነው የምትመውጪ? ሀቢባ የምትመውጪ ፍትሃዊነት ለምን አትሆኝም? ዘመናዊ ነገሩ ቢያጥር የምትጠቀሚው አንቺ ነሽ። ነገሩ ቢያጥር የምትጠቀሚው አንቺ ነሽ። ነገ የሆነ ነገር አዳምጪ። በቃ አለቀ። እዚህ ጋር ተፈጥሬዋለሁ። የስራዬን ይስጠኝ፣ የስራህን ይስጥህ። ይሄ ለኔ አይገባኝም። ከተገባኝም ደግሞ እግዚአብሔር የስራዬን ይስጠኝ። ግን ልጆቼን፣ እናቴን፣ አባቴን ደካማ እናት አባት አለኝ። የምታስፈራራኝም የምትለውን በእነሱ ነው። ሀቢባ 21,000 ህዝብ በቃ እኔ ጨርሻለሁ። ሀቢባ እኔ ጨርሻለሁ። ወደ ማስረጃው ሂጅልኝ። ላሳይ ቪዲዮቹን ቮይሶቹን ላቅርብ። አመለጠች እንደ ልማዷ። ይሄ ህዝብ ያንቺ መጫወቻ ነው። ጥሩ፣ አንተ መናገር የምትፈልገውን ነገር ተናገር። እኔ በጣም አጸያፊ ስድቦችን ቤቷን ከፍታ በጣም ኃይለኛ አሉ የሚባሉ ባለጌ ስዳደግ ተሳዳቢዎችን አስገብታ ስትሰበኝ ስክሪን ሪከርድ ተልኮልኛል። ግን ምንም ያልኳት ነገር የለም። ለምን እንኳን አላልኳትም። ዛሬ ቤቴ ስትገባ አስገባዋት፣ አዳመጥኳት። አይባ ማለትም ህዝቡን አሁን እውነቱን ቢያውቅ ደስ ይለኛል። ግን ትናንትና ሲደርሰኝ የነበረ ለምሳሌ ምስክሮች ብላ ስትጠራቸው የነበረው ለምሳሌ ምስክሮችን ስትጠራ የነበረው ራሷን እንድታጠፋ ነው። ግን እንዲያው ህዝቡ ብዙ ነገር ከሚል ይልቅ መድኃኒት ሲዘጋጅ ነው ሲሰሙ ነበር። አንዲት ሪከርድ እንኳን አስተሚል እንዴት መድኃኒቱን እንደሰጠችኝ እና እሷን ብቻ አስተሚል። በቃ ብዙዎቹ ይቅሩና እሷን ብቻ አስተሚል። እሺ አንዴ ብዙ እንትን ስለላክልኝ ምልክት ላድርግልሽ። ሪፕ ላይ ነገር ሜንሽን ነገር አድርግልኝ የትኛውን እንዳሰማ። ቤተሰብ ቪዲዮን እስኪያመጣ በዚህ አጋጣሚ ልንገራችሁ። ቤቲ ሀበሻና ህላዊ ዲዛይን እጣ አዘጋጅተውላችኋል ለአዲስ ዓመት። ኦኬ፣ ለአዲስ ዓመት እጣ አዘጋጅተውላችኋል። አንደኛ እጣ 50 ግራም ወርቅ ነው። ሁለተኛ እጣ 30 ግራም ወርቅ እና ሶስተኛ እና አራተኛ እጣ ሶፋና ፍሪጅ ለቤተሰቦቻችሁ ለኢትዮጵያ ለአዲስ ዓመት አዘጋጅተውላችኋል። ይሰማ እኮ ላሰማ ነው። ሪፕላይ እስኪ ያደርግልኝ። እነዚህም ብቻ አንድ ቁጥርና ሁለት ቁጥር፣ ሌሎቹ ይቅሩ። አንድና ሁለት ቁጥር ማለትም ህይወቴ ምን ያክል እንደተመሰቃቀለ እውነታውን እንዲያውቅ እሱ አሁንም እርግጠኛ ሆና የምታወራበት ስለሆነ ሁለቷን ብቻ አንድ ቁጥርና ሰሚልና ከዛ ሁለት ቁጥር። መጀመሪያ መጠጣት ያለበት ወይስ መጀመሪያ ምግብና አረቅና ጠጣው?
መጠጡን ላጠጣ። ከዛ በኋላ የሆነ ተበዝበዝ ሲልሽ ሽንት ቤት ይገባኝ የዛኔ ዶላር አድርጌ እሰጠዋለሁ። ቆይ ፈጣን ላይ ነው፣ ይቅርታ ፈጣን ላይ ስለሆነብኝ ነው። የኔ ቮይስ በጣም ፈጣን ላይ ነው ማድረገው። እሺ መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅና ላጠጣው? መጠጡን ላጠጣ። ከዛ በኋላ የሆነ ተበዝበዝ ሲልሽ ሽንት ቤት ይገባኝ የዛኔ ዶላር አድርጌ እሰጠዋለሁ። 2 ቁጥር ደግሞ ሰምታችኋል? ካለበለዛ በአይፓድ አድርጌ ከፍትላችኋለሁ ካልተሰማችሁ በስልኬ። እሺ 2 ቁጥር መረጃ እየወጣ አይደለም አይደለም? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችበሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱ ራሴ ምናምን ነገር አለኝ። ምንም ካመመ እንዴ ምናምን ስለው አይ ምንም ራሴ ማረጋጋት ስላለብኝ ነው ምናምን አለ። በነገራችን ላይ ፈዟል። ጋይስ አይሰማም ይልቋል ይሰማል። ባይፓድ አድርጌ ላሰማቸው። የስልኬ አሮጌ ስለሆነ ጥራትም የለው። ቆይ ባይፓዴ ላሰማቸው። ሀንዬ የባይፓዴ ድምፅ በጣም ያገኛል። ሀዊ እዚህ ጋር ትሰሚኛለሽ? ይሄ ማለት ነው እንዲህ አይነት ቮይስ አንዴ ያደመጪ ነው። እዚህ ጋር እንዲህ አይነት ቮይስ አላደረኩም በፍጹም። እንዲህ አይነት ቮይስ በፍጹም አላደረኩም እኔ ማለት ነው። የሌላ ሰው ድምጽ ነው። ይሄን ቮይስ ከየት አግኝተህ ከየት አመጣኸው? ከማስልክ ወሰድከው? ይሄ ቮይስ የኔ ቮይስም አይደለም፣ አድርጌም አስቤም አላቅም። ይሄ ለህሊና እተወዋለሁ። እኔ ግን አሁንም በማለው ሄድበታለሁ፣ ችግር የለው። ላንተ ግን ይሄን ቮይስ አላደረኩትም፣ በእውነት አላደረኩትም። ይሄ የኔ ቮይስ አይደለም። አስረግጥ ያደረኩትን ቮይስማ እኮ አምኜ ተስማምቼ አዎ እኔ ነኝ ብዬ ተናግሬያለሁ። ይሄን ግን በፍጹም ሀቢባ ከሰማሽኝ ይሄ ቮይስ የኔ አይደለም። ብዙ መጋጋጥ አይጠበቅም። የሌላ ሰው ድምጽ ከሆነ ነው። ይሄ አልኩሽ የሌላ ዛሬ እኮ ቮይስ ነገር ተቀናብሮ እንደሚሰማ ማናችንም እናውቃለን። እኔ ግን ላንተ ይሄን አላደረኩም በፍጹም ሀቢባ። አንዴ እንስማው። ምናልባት የሌላ ሰው ድምጽ ከሆነ እንስማው። አንዴ የሌላ ሰው ድምጽ ከሆነ ተሳስተኛ ሀቢባ ይሄን ቮይስ የት አገኘኸው ብለሽ እንድትጠይቂልኝ እፈልጋለሁ። ያንቺ ካልሆነ በኋላ ችግር የለውም። ቆይ ያንቺ ሶሊያና ያንቺ ካልሆነ ምን አስጨነቀሽ? ከየት የኔ ድምጽ አይደለም አላልሽ እኮ? ኖ እኔ ማወቅ የምፈልገው ከየት አገኘኸው ብለሽ እንድትጠይቂልኝ እፈልጋለሁ። ግን ያንቺ ድምጽ ካልሆነ ምን አስጨነቀሽ? ያንቺ ካልሆነ ከየትም ቢያመጣው የሰውዬ ያንቺ ድምጽ ካልሆነ ለምን ታፍኝኛለሽ? ግን ለምንድን ነው የምታፍኝ? ከየት አመጣከው? እንጠይቋለን። አንዴ እነስማውና የኔ ድምጽ አይደለም ካልሽ የድምጹ ባለቤት መታ ተጠይቀው ከየት እንዳመጣ። የድምጹ ባለቤት አይደል? እሷ ናት የመጠይቅ መብት ያላት እኮ ማለት። ቆይ እሺ አንዴ እንስማውና የእሷ ነው አይደለም እንስማው። አወራሻለሁ ችግር የለም። ለህዝቡ ግልጽ አደርጋለሁ። ምንም የሚደባበቅ ነገር አይኖርም። እናመሰግናለን። ጥያቄሽን ሊመልስ ነው። እናመሰግናለን። አንዴ እንስማው። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅን ላጠጣው? መጠጡን ላጠጣ። ከዛ በኋላ የሆነ ተበዝበዝ ሲልሽ ሽንት ቤት ይገባ የለ የዛኔ ዶላር አድርጌ እሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችበሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆን ካመመ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል። እናት አባቴ። እሺ አሁን ጥያቄዋን መልስላት። እንዳመጣ ከሆነ እኔ በፍጹም ኬት እንዳመጣ አላደረኩም። ሲቀጥል አቡዬ እንድትሰሚ የሚፈልገው ለዚህ በፍጹም አላደረኩም። ሌላም ከመጨመር እባክሽ ሀሳቤን እንድናገርና ልጨርስ። ሌላ ብዙ ነገሮች አሉ እባክሽ። ምንም አይነት ነገር እኔ ያደረኩት ነገር የለኝም።
አደረኩ ያልኳቸውን ነገሮች ነግሬሻለሁ። እሺ ድምጽ ያንቺ ነው አይደለም? ከየት አገኘሽ? ድምጽ ያንቺ ነው አይደለም? ማናት? መረጃ እንዳይወጣ የተባለችው ሴት ማናት? እሺ ላስረዳሽ እኮ ነው። እንዲያስረዳሽ ዲስቲት እንዳመጣ ቮይሱ። እሺ እናመሰግናለን። ጥያቄው መልስላት ፕሊዝ። ኬት እንዳመጣክ ቮይሱን መልስላት። እሺ ትንሽ ታዳምጠኝሽ። እሺ ሚውት አታብሪ። እሺ ጸጥ ብለሽ አዳምጪ። እንዴት አመጣሁት መሰለሽና እኔ ጸበል ለበጸበል በመንከራተትበት ሰዓት ላይ በጣም ብዙ ብሮችን አውጥቻለሁ። የጤና ጉዳይ መስሎኝ ያልሄድኩበት ቦታ የለምና ጸበል በሚሄድበት ሰዓት ላይ የሷ ደፍተራውን ያገናኘችው ልጅ ትነግረኛለች። ከጅምሩ ደፍተራውን ያገናኘችው ልጅ ከደፍተራው ጋር በምታገናኝባት ሰዓት ላይ ብር ትከፍላት ነበረ። ምክንያቱም ጠንቋዩን ማለት ነው፣ ቦታውን ምኑን አልጥቀስ ማለት ነው። እኔ ጸበል በጸበል ሲሄድ የዋለብህን ሰው አውቀዋለሁ። እውነታው ከፈለክ መረጃውን ልስጥህ። ስለዚህ የሰራብህን ሰው ስለማውቀው ከሱ ጋር ሄድና እሱ ያሰረውን እሱን ይፍታው። በነገራችን ላይ አንዳንዴ ራሴን አላውቅም ነበር። እና ማለትም መርቅ ጠንቋዩን ያገናኘችሽ ልጅ ነው እየሰጠች ይህን ድምፅ ነው የሰጠች ማለት ነው። ሌላም እኮ አለ። እኔንም ባለቤት